ኒውዮርክ የህልም ከተማ፣ የረጃጅም ሕንፃዎች ግርማ፣ የዓለም የኢኮኖሚ እምብርት። ነገር ግን ከዚህ ሁሉ ድምቀት በስተጀርባ ለግማሽ ክፍለ ዘመን ከተማዋን በጠላት ሆኖ የሚገዛ ሌላ መንግስት ነበር። ይህ መንግስት የራሱ ጦርና የራሱ የሞት ቅጣት ነበር። ስሙም ላኮሳ ኖስትራ ማፊያ ይባላል። የኒውዮርክ የማፊያ ታሪክ የሚጀምረው በደም እና በብጥብጥ ነው። በ1920ዎቹ መገባደጃ ላይ በኒውዮርክ የሚገኙ የሲሲሊያ ማፊያዎች በሁለት ጎራ ተከፍለው የካስቴላማሬስ ጦርነት የተባለ እጅግ አሰቃቂ የእርስ በርስ እልቂት ውስጥ ነበሩ። በአንድ በኩል አሮጌውንና ወግ አጥባቂውን ስርዓት የሚከተለው ጆ ማሴሪያ፣ በሌላ በኩል ደግሞ ሳልቫቶሬ ማራንዛኖ ነበሩ። እነዚህ ሰዎች ተራ ወንጀለኞች አልነበሩ። ዳኞችን የሚገዙ፣ ፖለቲከኞችን የሚሾሙና የኒውዮርክን የደም ስር የተቆጣጠሩ የማይነኩ ነገስታት ነበሩ። አምስቱ ቤተሰቦች ጋምቢኖ፣ ጂኖቪስ፣ ሉኬዚ፣ ቦናኖ እና ኮሎምቦ ከተማዋን እንደ ኬክ ተከፋፍለው ይገዙ ነበር። ማንኛውም በከተማዋ የሚሰራ ህንፃ፣ የሚሸጥ ምግብ ወይም ወደ ወደብ የሚገባ ዕቃ የማፊያ እጅ አለበት። ዛሬ በኤፍቢአይ ፋይሎች ውስጥ የተቀበሩትን ምስጢራዊ ፋይሎች ገልጠን ይህ ግዙፍ ግዛት እንዴት እንደፈረሰ እንመለከታለን። የማፊያ ትልቁ ጥንካሬ ኦሜርታ ወይም የዝምታ ህግ ነበር። አንድ አባል ለፖሊስ አሳልፎ ከሰጠ ቅጣቱ ሞት ብቻ ነው። ቤተሰቡም አብሮ ይጠፋል። ይህ ፍርሃት የኤፍቢአይ ለዓመታት መረጃ እንዳያገኝ አድርጎታል። ማፊያዎች ለዓመታት ሊሸነፉ ያልቻሉት በአንድ ምክንያት ነበር፣ እርሱም ኮሚሽኑ ነው። ይህ በ1931 በታዋቂው ለኪ ሉቺያኖ የተመሰረተ አምስቱን ቤተሰቦች እርስ በርስ እንዳይገዳደሉ የሚቆጣጠር የበላይ አካል ነው። ሉቺያኖ ደም መፋሰስ ለንግድ እንደማይበጅ ስለተረዳ ቤተሰቦቹ በሰላም እንዲሰሩ ደንብ አወጣ። ማንኛውም ትልቅ ውሳኔ፣ ማንኛውም ግድያ በዚህ ኮሚሽን መጽደቅ ነበረበት። መርማሪዎች መሪዎችን መያዝ ይፈልጉ፣ መሪዎቹ እጃቸውን በደም አይነኩም። ትዕዛዝ ይሰጣሉ፣ ወታደሮቻቸው ይፈጽማሉ። እነዚህ አምስቱ ቤተሰቦች መካከል አንዱ ቤተሰብ በሀብት በጭካኔና በረቂቅ ብልሃቱ ከፍ ብሎ ወጣ። የጋምቢኖ ቤተሰብ። የጋምቢኖ ቤተሰብ መጀመሪያ የማንጋኖ ቤተሰብ ተብሎ ይታወቅ ነበር። ቪንሴንት ማንጋኖ እና ወንድሙ ፊሊፕ ለ20 ዓመታት ቤተሰቡን መርተዋል። ነገር ግን በማፊያ ዓለም ውስጥ ሰላም የሚባል ነገር የለም። በ1951 የቤተሰቡ ቁንጮ የነበረውና ለማዳታር በሚል ቅጽል ስም የሚታወቀው ጨካኙ አልበርት አነስታሲያ ማንጋኖን በማጥፋት ስልጣኑን ተቆጣጠረ። አነስታሲያ የገዳዮች ቡድን የሚመራ አስፈሪ ሰው ነበር። ነገር ግን የእርሱ ጭካኔ ለሌሎች ቤተሰብ መሪዎች ስጋት ሆነ። በጥላ ስር ሆኖ እድሉን የሚጠባበቅ አንድ ሰው ነበረ፣ ካርሎ ጋምቢኖ። ካርሎ እንደ አነስታሲያ ጮክ ያለና ጨካኝ ሰው አልነበረም። እርሱ ቀበሮ የሚባል አይነት ሰው ነበር። በ1957 አነስታሲያ በፀጉር ቤት ውስጥ ተቀምጦ እያለ በታጠቁ ሰዎች ተደብድቦ ተገደለ። ካርሎ ጋምቢኖ የቤተሰቡ መሪ ሆነ። የቤተሰቡ ስምም ለዘላለም ወደ ጋምቢኖ ተቀየረ። ካርሎ ጋምቢኖ ቤተሰቡን ወደ ወርቃማው ዘመን መራው። የእርሱ መርህ ዝምታና ስውርነት ነበር። ፖለቲከኞችን፣ ሰራተኛ ማህበራትንና የጭነት መኪና ንግድን ተቆጣጠረ። ካርሎ በሰላማዊ መንገድ በቤቱ በሞት እስከተለየበት ጊዜ ድረስ ኤፍቢአይ ለአፍታም ሊይዘው አልቻለም። ነገር ግን ከመሞቱ በፊት ያስቀመጠው ተተኪ የቤተሰቡን ውድቀት ገረገራ። ፖል ካስቴላኖ። ካርሎ ጋምቢኖ ሲሞት ስልጣኑን ለወንድሙ ልጅና ለታማኝ ረዳቱ ፖል ካስቴላኖ ሰጠ። ይህ ውሳኔ በቤተሰብ ውስጥ ትልቅ ስንጥቅ ፈጠረ። የዚህ ቤተሰብ እድገት የተመሰረተው በሁለት ቡድን ላይ ነበር። እነርሱም ነጋዴ የሚባሉና ሁለተኛው ደግሞ የጎዳና ተዋጊዎች የሚባሉት ናቸው። እነዚህ የጎዳና ተዋጊዎች ቤተሰቡ በጦርነቶች አይሎ እንዲገኝና እንዲሁም ደግሞ የተለያዩ አይነት ወንጀሎችን በመፈጸም የቤተሰቡን ቆሻሻ ስራ የሚሰሩት ናቸው። ነጋዴ የሚባሉት ደግሞ ንግዱ ላይ ተሰማርተው ያሉትና የቤተሰቡን መልካም ስምና ዝናን የሚጠብቁትና የሚያጸዱት ናቸው። ታዲያ የቤተሰቡ የጎዳና ተዋጊዎች ካስቴላኖን አይወዱትም ነበር። ካስቴላኖ ራሱን እንደ ነጋዴ እንጂ እንደ ወንጀለኛ አያይም ነበርና።
ካስቴላኖ በስታተን አይላንድ በሚገኘው ዋይት ሃውስ በሚባለው ግዙፍ ቤተ መንግስት ውስጥ ተቀምጦ በስልክ ትዕዛዝ ይሰጣል። ከጎዳናው ወታደሮች ጋር መገናኘት ያቆማል። ይህ መገለሉና በታችኛው የቤተሰቡ አባላት ላይ የነበረው ንቀት አንድ ወጣት ወንጀለኛን አስቆጣው። ጆን ጎቲ። ጎቲ የካስቴላኖን አስተዳደር ይጠላ ነበር። ካስቴላኖ የአደንዛዥ እጽ ንግድን ከልክሎ ነበር። ጎቲ ግን በድብቅ ይነግድ ነበር። ካስቴላኖ ይህንን ሲያውቅ ጎቲን ለመቅጣት አሰበ። ጎቲ ግን ቀደመው። በታህሳስ 1985 በኒውዮርክ ከተማ እምብርት በሚገኘው የስቴክ ቤት ደጃፍ ላይ ፖል ካስቴላኖ በጎቲ ሰዎች በጥይት ተቆላ። ጎቲ በአቅራቢያው ባለ መኪና ውስጥ ሆኖ ግድያውን በአይኑ ተመለከተ። አዲሱ ንጉሥ ነገሰ። ጆን ጎቲ እንደ ቀደሙት መሪዎች መደበቁን አልመረጠም። እርሱ ዝነኝነትን ይወድ ነበር። ውድ የሆኑ የጣሊያን ልብሶችን ይለብሳል። ለጋዜጠኞች ፈገግታ ይሰጣል። በከተማውም ውስጥ በክብር ይንሸራሸራል። ኤፍቢአይ ጎቲን ለፍርድ ለማቅረብ በተደጋጋሚ ሞከረ። ነገር ግን ምስክሮች በማስፈራራት ይጠፋሉ። ዳኞችም በጉቦ ይገዛሉ። 3 ጊዜ ፍርድ ቤት ቀርቦ በነፃ ተለቀቀ። በዚህም ምክንያት ቴፍሎንዶን ተባለ፣ ወይንም ደግሞ ምንም ክስ የማይዘው እንደማለት ነው። ነገር ግን የጎቲ ዝነኝነት ለቤተሰቡ ጥፋት ሆነ። ኤፍቢአይ በጎቲ ላይ ሙሉ ኃይሉን አዘመተ። በጎቲ ቀኝ እጅ የነበረው ሳሚ ግራቫኖ የቤተሰቡ ጡንቻ ነበር። 19 ሰዎችን የገደለ ጨካኝ ገዳይ ቢሆንም ለጎቲ እጅግ ታማኝ ነበር። ነገር ግን ኤፍቢአይ በጎቲ ምስጢራዊ ክለብ ውስጥ የቀበረው መረጃ ጎቲ ስለ ሳሚ መጥፎ ሲናገርና ጥፋቶችን ሁሉ በሳሚ ላይ ሲያላክክ የሚናገር ድምፅ ቀዳ። ሳሚ ይህንን ድምፅ ሲሰማ ዓለሙ ተገለበጠች። ለእርሱ ስል ገድያለሁ፣ አሁን ግን አሳልፎ ሊሰጠኝ ነው በማለት ወሰነ። በ1991 ሳሚ ግራቫኖ በማፊያ ታሪክ ታይቶ የማይታወቅ ክህደት ፈጸመ። የመንግስት ምስክር ሆነ። የኦሜርታ ወይም ደግሞ የዝምታው ሕግ ፈረሰ። ሳሚ በችሎት ላይ ቀርቦ የጋምቢኖ ቤተሰብን ምስጢር በሙሉ ዘረገፈው። በዚህ ምስክርነት መሰረት ጆን ጎቲ የህይወት ዘመን እስራት ተፈረደበት። ጆን ጎቲ በእስር ቤት ውስጥ በ2002 ዓመተ ምህረት በካንሰር ሞተ። እርሱ ሲሞት የጋምቢኖ ቤተሰብ ክብርና ኃይል አብሮት ሞተ። ኤፍቢአይ የአርአይሲኦ አክት የተባለውን ሕግ በመጠቀም የቤተሰቡን የገቢ ምንጮች በሙሉ ዘጋ። የቀሩት መሪዎች በሙሉ ተያዙ። ዛሬ ጋምቢኖች እንደ ድሮው ኒውዮርክን አያርበደብዱ። በታሪክ መዝገብ ውስጥ የተቀበሩ ስሞች ሆነው ቀርተዋል። የጋምቢኖ ቤተሰብ በዝነኝነትና በጩኸት ሲወድቅ፣ ሌላኛው ቤተሰብ ግን በጥላ ውስጥ ሆኖ በትዕግስት ይመለከት ነበር። ይህ ቤተሰብ የማፊያው አይቪ ሊግ ተብሎ የሚታወቀው የጄኔቪዝ ቤተሰብ ነው። ጋምቢኖች በጋዜጣ ገጽ ላይ ሲታዩ፣ ጄኔቪዞች ግን በመንገድ ላይ እንደ ተራ ድሃ እየለበሱ እብድ እየመሰሉ ፖሊስን ያታልሉ ነበር። የጄኔቪዝ ቤተሰብ መሪ ቪንሴንት ጊጋንቴ ለ30 ዓመታት ያህል በኒውዮርክ መንገዶች ላይ በሌሊት ልብስ እየተዘዋወረ እብድ በመምሰል ፌዴራል ወኪሎችን ሲያሾፍባቸው ኖሯል። በቀጣዩ ታሪካችን ይህ ብልህ ቤተሰብ እንዴት ራሱን ከሕግ ሰውሮ ለረጅም ዘመናት እንደቆየና የቪንሴንት ጊጋንቴ አስገራሚ የእብደት ድራማ እንዴት እንደተገለጠ በዝርዝር እንመለከታለን። ቪንሴንት ጊጋንቴ ወይም ሺን ይቀጥላል። ምን እንኳን ኤፍቢአይ እና የመንግስት አካላት ይህ የጋምቢኖ ቤተሰብ እንደጠፉ ቢናገሩም፣ ነገር ግን በህዝቡ መካከል ባለው ጭምጭምታ ወሬና እንዲሁም ደግሞ በአንዳንድ የሚዲያ ከቨሬጆች ላይ አሁንም ድረስ ይህ የጋምቢኖ ቤተሰብ እንደቀጠለ ይነገራል። ሰላም።